ሰላም እንደምን ሰነበታችሁ። ብዙ ሰዎች ፍቅር የሚፈርሰው በታላቅ ክህደት ወይም በታላቅ ጠብ ብቻ ይመስላቸዋል። ነገር ግን እውነታው ሌላ ነው። ፍቅርን ቀስ በቀስ የሚገድሉና እኛ የማናስተውላቸው ትናንሽ ስህተቶች አሉ። ልክ እንደ ምስጥ ቤት ቀስ በቀስ እንደሚበል ማለት ነው። ዛሬ ዛሬ 90% ጥንዶችን ሳያውቁት የሚለያዩትና ፍቅራቸውን እንዳይቀጥል የሚያደርጉ 5 ስህተቶችን እናያለን። የመጨረሻው ነጥብ በተለይ ብዙዎቻችን የምንሳሳተውና ዋናው የፍቅራችን መፍረሻ ምክንያት ነው። ስለዚህ እስከ መጨረሻው አብራችን ቆዩ። አንደኛ፣ ግልጽነት ማጣት። የመጀመሪያው ስህተት ነገሮችን በውስጥ መያዝ ወይም ካልነገርኩት ወይም ካልነገርኳት እንዴት አይገባም ብሎ ማሰብ ነው። ብዙ ጊዜ ስንቀየም ፊታችንን እናጠቁራለን እንጂ ችግሩን በግልጽ አንነጋገርም። ነገር ግን ፍቅረኛ የአእምሮ አንባቢ ወይም ማይንድ ሪደር አይደለም። ቅሬታዎች ሳይነገሩ ሲታመቁ ወደ ንቀት ይለወጣሉ። መፍትሄው የከፋ ነገር ካለ እንዲህ ስታረጊ ወይም እንዲህ ስታረግ ደስ አይለኝም ብሎ መነጋገር ነው። ሁለተኛ፣ ራስን መርሳት ወይም ጥገኛ መሆን። ሁለተኛው ስህተት እኔ የሚለውን ማንነት አጥፍቶ በእኛ መተካት ነው። ለፍቅረኛ ደስታ ስትል የራስን ጓደኞች፣ የራስን የትርፍ ጊዜ ማሳለፊያ እና ህልምህን የምትተው ከሆነ መጨረሻው መሰላቸት ነው። መጀመሪያ ያ ሰው የወደደው ያንተን ጠንካራ ማንነት ነው። ያ ማንነት ሲጠፋ ፍቅራችን ጣዕም ያጣል። መፍትሄው በፍቅር ውስጥ ሆነ የራስን የሆነ ህይወትና ግብ ይኑርህ። ሶስተኛ፣ ያለፈን ታሪክን እንደ ጦር መሳሪያ መጠቀም። በማንኛውም ጠብ ወቅት የዛሬ ዓመት ወይም የዛሬ 2 ዓመት የተፈጠረን ስህተት እየቆፈሩ ማውጣት ፍቅርን በቶሎ ያፈርሳል። ይህ የጥፋተኝነት መዝገብ መያዝ ይባላል። አንድን ጥፋት ይቅርን ካልን በኋላ ድጋሜ ለጠብ መነሻ ማድረግ የለብንም። መፍትሄው ትኩረታችሁ ላይ ዛሬ ላይ ባለው ችግርና ነገ ላይ ባለው መፍትሄ ላይ ብቻ ይሁን። አራተኛ፣ አድናቆትን መርሳት። አብረን ብዙ ጊዜ ስንቆይ ፍቅረኛችን የምታደርግልን መልካም ነገር እንደ ግዴታ ማየት እንጀምራለን። ምግብ ስለሰራች፣ ስጦታ ስለሰጠህ ወይም ስለተንከባከበችህ ማመስገን ስታቆም ፍቅራዊ ሮቦት ይሆናል። ሰው መመስገንና እውቅና ማግኘት ባለበት ቦታ መቆየት ይወዳል። መፍትሄው በየቀኑ ቢያንስ ለአንድ ነገር አመሰግናለሁ ተባባሉ። አምስተኛው፣ ለመለወጥ መሞከር። ይህ ከሁሉ የከፋ ስህተት ነው። ብዙ ሰው ፍቅረኛውን እንደ ሸክላ አፈር አድርጎ ለራሱ በሚመች መልኩ ሊቀርጻት ይሞክራል። አለባበሷን፣ ንግግሯን፣ ጓደኞቿን እንድትቀይር ጫና ማድረግ። ማንም ሰው ፕሮጀክት መሆን አይፈልግም። ሰውን ስትወድ ሙሉ ማንነቱን ተቀብለ ይሁን። ሰውን የሚለውጠው ተገዶ ሳይሆን ተወዶና ተረድቶ ሲኖር ብቻ ነው። እዚህ ላይ በፍጹም ማድረግ የሌለባችን አንድ 2 ነጥብ ልጨምርላችሁ። ራሳችን ከሌሎች ጥንዶች ጋር ማወዳደር። በዚህ በሶሻል ሚዲያ ዘመን ትልቁ ስህተታችን የራሳችንን ፍቅር በሌሎች ሰዎች ፎቶና ቪዲዮ መለካት ነው። በኢንስታግራም ወይም በቲክቶክ ላይ የምታያቸውን ጥንዶች ደስተኛ መስለው ሊታዩ ይችላሉ። ነገር ግን ያ ቪዲዮ የህይወታቸው የ1 ሰከንድ ብቻ ነው። ያንተን ፍቅር ከነሱ ጋር ስታወዳድር ያላችሁን ቆንጆ ነገር ማጣጣል ትጀምራለህ። መፍትሄው እያንዳንዱን የፍቅር የራስ የሆነ መልክና ጉዞ አለው። ትኩረታችሁ ከሌላ ሰው ጋር መወዳደር ሳይሆን ትላንት ከነበራችሁበት ማንነት ዛሬ እንዴት የተሻለ ጥንዶች መሆን እንደምትችሉ ላይ ይሁን። እና የሶስተኛ ወገን ጣልቃ ገብነት፣ ይህ በጣም አደገኛ ስህተት ነው። በሁለታችሁ መካከል ትንሽ ጠብ ሊፈጠር ወዲያውኑ ለጓደኛ፣ ለቤተሰብ ወይም ሶሻል ሚዲያ ላይ ወጥቶ መናገር ፍቅርን ያፈርሰዋል። እናንተ ነገ ታርቃችሁ ትስማማላችሁ። ነገር ግን የነገራችን ሰው ሁሉ ጊዜ ፍቅራችሁን በጥርጣሬ በክፉ እንዲያይ ታደርጋላችሁ። ሚስጥርን መጠበቅ ለፍቅር ክብር መስጠት ነው። መፍትሄው በሁለታችሁ መካከል ያለውን ችግር በሁለታችሁ መሃል ብቻ ለመፍታት ሞክሩ። ምክር ካስፈለጋችሁም ፍቅርን ለሚገነባና ሚስጥር ለሚጠብቅ ታላቅ ሰው ወይም ባለሙያ ብቻ ተናገሩ። ለዛሬ እዚህ ላይ ያበቃን። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ እስከምንገናኝ ቸር ያቆየን።